ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህ ወር የሚሰራ ወንጀል ረመዳን ውስጥ ከሚሰራ ወንጀል አላህ ዘንድ እጅጉኑ ከባድ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሽሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርበዐቱን ሑሩም ከነሱ አራቱ የተከበሩ ናቸው። እነማን ናቸው እነዚህ ወራት? ዙልቂዕዳ ነው፣ ዙልሒጃ፣ ሙሐረም፣ ረጀብ። አሁን ዙልቂዕዳ ላይ እንገኛለን። አስከተለና ምን አለ አላህ ሱብሓነሁ ወተዓላ ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥ ነፍሶቻችሁን አትበድሉ። ይህ ማለት ምን ማለት ነው? አንድ ሙእምን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ሊሃዛ ወንድም እህቶቼ በሁሉም ወራቶች ወንጀል መስራት እንደሌለብን ሁሉ በእነዚህ ወራቶች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ለምን? በእነዚህ ወራቶች የሚሰሩ ወንጀሎች አላህ ዘንድ እጅጉኑ ከባድ ተደርገው ነው የሚመዘገቡት።